ከተቀመጥንበት ተነስተን እናማትባለን። አንድ ጊዜ በቃችሁ እንድትበሉ እጆቻችሁን በትምህርተ መስቀል አምሳያ 3 ጣት ወደ ታች 1 ጣት ወደ ላይ። እስቲ እጃችሁ አይታየኝም፣ ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክብር ተቀመጡ። በክብር ማን ይመስገን? በመዋረድ ጊዜ ማን ይመስገን? በከፍታ ማን ይመስገን? በዝቅታ ማን ይመስገን? በነገሮች ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ቢረዳን የቃሉን በር ለእኔ ለኃጢአተኛው ለእናንተም ቢገልጽ ለጥቂት ደቂቃ ሰዓቱ ስለሚሞቅ ዕለቱም ሰንበተ ክርስቲያን ስለሆነ የረፍታችሁን ቀን በስጋም ለነፍስም ስለምትጠቀሙት አጭር ደቂቃ ነው የምንማረው። ልቦናችሁን አንቅታችሁ ሕሊናችሁን ሰብስባችሁ እንድትማሩ እንድንማር መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱ ይርዳን። ማን ያስተምረን? አልሰማዋችሁም? ማን ያስተምረን? ማን ይምከረን? ማን ይገስጸን? የሚጠቅመንን ሰው አይነግረንም፣ የሚረባንን የሚያውቅ እግዚአብሔር ነውና ሰው ሳይሆን እግዚአብሔር በቸርነቱ ሁላችንን የሚያስተምረን። ዛሬ እግዚአብሔር እኔና እናንተን የሚያስተምረን የትምህርታችን ርዕስ የሚሆነው በዚህ በመዝሙረኛው በቅዱስ ዳዊት መዝሙር 46 ከቁጥር 4 ላይ ያለውን ኃይለ ቃል መነሻ በማድረግ እንማማራለን። ቀደሰ ማኅደሮ ልዑል። ሁላችሁም ቃሉ በልቦናችን ጽላት ላይ እንዲጻፍ ከኔ ጋር ትሉታላችሁ። ልዑል በሉ በአንድ ድምፅ። ልዑል ልዑል ማደሪያውን ቀደሰ። ማን ምን አደረገ? በአንድ ድምፅ ምን አደረገ? ሁላችንን በቸርነቱ ይቀድሰን። እንግዲህ ይህንን ቃል መዝሙረኛው ቅዱስ ዳዊት በመዝሙር 46 ከቁጥር 4 ላይ ጽፎታል። እንግዲህ ቅዱስ ዳዊት እንደሚታወቀው በብሉይ ኪዳን የነበረ ነቢየ እግዚአብሔር ነው። እግዚአብሔር የሚወደው እንደ ልቤ ብሎ የተናገረለት የእግዚአብሔርን ሰው የመሆን ምስጢር በብሉይ ኪዳን አብራርቶ አስፍቶ አምልቶ የተናገረ ነውና በእውነት የቅዱስ ዳዊት በረከቱ በሁላችን ላይ ይደርብን። ታዲያ ቅዱስ ዳዊት ቀደሰ ማኅደሮ ልዑል፣ ልዑል ማደሪያውን ቀደሰ፣ ልዑል ማደሪያውን አበጀ፣ ልዑል ማደሪያውን ሰራ፣ ልዑል ማደሪያውን አነጻ፣ ልዑል ማደሪያውን ቀደሰ አለ። ልዑል ማን ነው? እግዚአብሔር። ታዲያ እግዚአብሔር ማደሪያውን መቼ ነው የቀደሰው? ቅዱስ ዳዊትስ ለምንድን ነው ይህን ነገር የተናገረው የሚለውን ሊቃውንት ሲተረጉሙት የሚገርማችሁ የመጀመሪያው ስለ እስራኤል ይህን ትንቢት ተናግሮታል። የሚገርመው ቅዱስ ዳዊት ነቢይ ትንቢትን ሲናገር አሁን የሚሆነውን ያለውንና መጻኤውን የሚመጣውን ይተነበያል። ታዲያ ቅዱስ ዳዊት ኢየሩሳሌምን ማደሪያው ትሆን ዘንድ፣ ኢየሩሳሌምን መመለኪያው ትሆን ዘንድ፣ ኢየሩሳሌምን ስሙ መጠሪያው ትሆን ዘንድ ቀደሳት አለና ወይረድአ እግዚአብሔር ፍጽመ፣ እግዚአብሔርም ይረዳታል አለ። ታዲያ ትንቢቱ ስለ ኢየሩሳሌም የተነገረ ከሆነ ፍጻሜው ስለማን ነው ብለን ስንጠይቅ ፍጻሜው ቅዱስ ዳዊት የትንቢቱ ፍጻሜ ስለ ድንግል ማርያም ነው ይለናል። እስቲ ሁላችሁም በአንድ ድምፅ ጥሯት። ስለማን ነው? አረ በማርያም ስለማን ነው? ስለ ድንግል ማርያም። እንግዲህ እመቤታችን ቅድስት ድንግል ማርያም ዛሬ ታሪኩ እጅግ ሰፊ ነው፣ ለማሳጠር እንሞክራለን። ሐዋርያት በዘመናቸው ቅዱስ ጳውሎስ ለሐዋርያነት ከተጠራ በኋላ የሚገርማችሁ በየሀገሩ ሁሉ እየሄዱ ያስተምሩ ይሰብኩ ነበር። ነገር ግን ቅዱስ ጳውሎስና በርናባስ ፊልጵስዩስ በምትባል ሀገር ሲያስተምሩ ሲመክሩ የእግዚአብሔርን ቃል ሲናገሩ አንድ ችግር ገጠማቸው። ያስተምሩት የነበረው አሕዛብን ነበርና
አህዛብ ጠዋት እነሱ አስተምረዋቸው ማታ ወደ ቤተ ጣዖት ይሄዱ ነበር። በዚህ ሰዓት ቅዱስ ጳውሎስና በርናባስ ወደ ጣዖት ቤት እንዳይሄዱ ከለከሏቸው። በዚህ ሰዓት እንዲህ አሏቸው፣ መካነ ጸሎት ለዩልን፣ ቤተ መቅደስ ስሩልን አሏቸው። ቅዱስ ጳውሎስና በርናባስ ይህንን የአህዛብ ጥያቄ ተቀብለው ለእኛስ ይህ አይገባንም፣ ይህን ማድረግ የሚችለው ሊቀ ጳጳሳት ጴጥሮስ ነውና ወደ እርሱ መልእክት ላኩ ይላል። በዚህ ሰዓት ሐዋርያት የሚገርማችሁ በጣም ብልሆች ናቸው። ከዚህ ቀደም ሐዋርያትን የገጠማቸው አንድ ነገር ነበር። ታስታውሱ እንደሆነ ሐዋርያት ጌታችን ብርሃነ መለኮቱን ሊገልጥ ወደ ደብረ ታቦር ተራራ ሲወጣ እነሱ 7ቱ ወይም 3ቱን ይዞ ሲሄድ 9ኙ ከታች እጅግ ተጨንቀው ነበር። ምን እንዳስጨነቃቸው ታውቃላችሁ? ሐዋርያት አጋንንት ማውጣት አቅቷቸው ነበር። አንድ ሰው ቀረበና እንዲህ አላቸው፣ ልጄን በጨረቃ እየመጣ ያስጨንቀዋል፣ ይጥለዋል፣ እባካችሁ እርዱኝ አላቸው። በዚህ ሰዓት ሐዋርያት ጋር ሲያመጡት ዲዳ መንፈስ ነው፣ ደንቆሮ ነው፣ አይሰማም፣ አይናገርም። ሐዋርያት በዚህ ቢሉት በዚያ ያ መንፈስ እምቢ አላቸው። በዚህ ሰዓት አይሁድ ይሳለቁባቸው ጀመር። ይህን ሰዓት ማፈራቸውን አይቶ መሸመቀቃቸውን አይቶ ማዘናቸውን አይቶ ጌታ ደረሰላቸው። ለእኛም በእውነቱ ለሁላችን ይድረስልን። መጣ፣ ያ ንጉሥ መጣ። ያ መድኃኔ ዓለም ችግርን የሚፈታው ጭንቀትን ያውም የልብን ጭንቀት የሚረዳው ከሰው በላይ ከአፋችን ሳናወጣ የሚሰማን እግዚአብሔር መጣና እንዲህ አለ። ጌታ ተጨነቀ። በዛ ሰዓት ሐዋርያት ተጨንቀው ነበር። ደረሰ። ከዚያ ምን እንዳላቸው ታውቃላችሁ? በዛ ያሉ ሰዎች ብላቴናው የታመመበት አባት እንዲህ አለው፣ ጌታ ሆይ ቢቻልህስ ብላቴናዬን ፈውስልኝ አለው። ምንን ፈውስልኝ? ቢቻልህስ ትላለህን? ለሚያምን ሁሉ ይቻላል። ምን ለሚል በሉ እንጂ ሁላችሁም ለሚያምን በሉ እስቲ። ምን ይቻላል? ሁሉ ይቻላል። ወገኖቼ አሁን በእኔና በእናንተ ሕይወት ውስጥ እንደዚህ ሰውዬ እግዚአብሔር እንድንጠራጠር ያደረገን ነገር የለም? ጌታዬ ሆይ የኔን ሕይወት መቀየር ቢቻልስ ቀይርልኝ። ኑሯችሁን ሕይወታችሁን ውስጥ ጥያቄ የሆነብን ነገር አለ። ለሚያምን ምን ይቻላል? ማው ለሁሉ ይቻላል። በዚህ ሰዓት ጌታ ያንን ድንቆሮ መንፈስ ገሰጸው። ሐዋርያት ወደ ጌታ ጠጋሉና እንዲህ አሉት፣ ይህንን መንፈስ ስለምንድን ነው እኛ መገሰጽ ማውጣት ያልቻልነው ሲሉ እንዲህ አላቸው፣ ያለ ጾምና ያለ ጸሎት እንዲህ ያለው መንፈስ ሊወጣ አይችልም። ይህን ሰዓት ሐዋርያት ምንም የሚያቀታቸው ነገር ሲኖር ቀጥታ የሚያደርጉት ጾም ጸሎት መያዝ ነበር። ታዲያ ሐዋርያት ይህንን መሰረት አድርገው ሱባኤ ገቡ። ምን ገቡ? አቤት ጾም ያዙ። በዚህ ሰዓት በሰባተኛው ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀድሞ በነበረበት ሳይሆን ኪሩቤልን ሱራፌልን አስከትሎ በግርማ መለኮቱ ከፀሐይ 7 እጅ እያበራ ቅዱሳን መላእክት አጅበው ተገለጠላቸው። ወዳጆቼ አሁን እናንተ የምትፈልጉት ምንድነው ብሎ ሐዋርያትን ጠየቃቸው። ለእኛም በምሕረት ይገለጥልን። ታዲያ ሐዋርያት የቤተ ክርስቲያን ጥያቄ ነበራቸው። ዛሬ የእኛም ጥያቄ ነው ይሄ። ሐዋርያት ቤተ ክርስቲያንን ለማነጽ የጠየቁት ጥያቄ ነውና እኛም ቤተ ክርስቲያናችንን አንጸን ስሙን እንድንቀድስ በቸርነቱ ማን ይርዳን። ታዲያ ጌታ እንዲህ አላቸው፣ በዓለም ሁሉ ላይ የምትሰራውን የቤተ ክርስቲያንን ሥርዓት አሳያችኋለሁ አላቸው። ጌታ እንዲያደረገ 3 ድንጋዮችን ወሰደ። ስንት አልኳችሁ? አረ መልሱልኝ። ስንት ድንጋዮች? 3 ድንጋዮችን ወሰደ፣ በሐዋርያት እጅ ያደረጋቸው። የሚገርማችሁ እሳት እንደገባ ሰም ድንጋዮቹ ይለጠጡ ነበር። 3 ማዕዘን ድንጋይ አድርገው መሰረቷን አንድ አድርገው ሐዋርያት ሰኔ 20 ቀን ቤተ ክርስቲያንን ፈጸሙ። ሰኔ 21 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ እናቱ ቅድስት ድንግል ማርያም ባለችበት ያቺን የተፈጸመችውን የተሰራችውን በዓለም ላይ የመጀመሪያዋን ቤተ ክርስቲያን ሲሰራ እግዚአብሔር አንድ ትልቅ ምስጢር ፈጽሞ ነበር። የሚገርማችሁ ጌታችን ሲቀድስ ድንግል ማርያምን መንበር አድርጎ ሐዋርያው ጴጥሮስን ሠራኤ ካህን አድርጎ ያ ብቻ አይደለም፣ እስጢፋኖስ ሊቀ ዲያቆናትን ዲያቆን አድርጎ ጌታ ራሱ ቀድሶ አቆረባቸው። የመጀመሪያዋን ቤተ ክርስቲያን
በፊልጵስዩስ ሀገር እግዚአብሔር መሰረታት። በእውነት የሐዋርያቱ በረከት ይደርብን። ታዲያ ታሪኩን ለማሳጠር ያክል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ራሱ ቀድሶ ራሱ ለሐዋርያቱ ሥጋና ደሙን የሰጠበት የመጀመሪያዋ ቤተ ክርስቲያን በእመቤታችን ስም በዓለም ሁሉ ላይ የታነጸችበት ነው። ዛሬ የምናከብረው ሕንጸተ ቤታ ለማርያም የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተሰራበትን ዕለት ነው። በረከተ ልመናዋ በሁላችን ላይ ይደርብን። ታዲያ ዛሬ በዓሉን የምናከብረው ይህ ከሆነ እመቤታችን ቅድስት ድንግል ማርያምን ለምን እናከብራታለን? እስቲ ሌሎቻችሁን ሁላችሁንም ልጠይቃችሁ፣ ድንግል ማርያምን ለምን እናከብራታለን? እንግዲህ ቅዱስ ኤፍሬም ሶርያዊ ሲናገር እንዲህ ይለናል። የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ የእመቤታችን የማርያም ክብር ከቅዱሳን ክብር ሁሉ ይበልጣል ይላል። ስለምንድን ነው የድንግል ማርያም ክብር ከቅዱሳን ሁሉ የበለጠው? ድንግል ማርያም አምላክን ለመውለድ የተገባች ሆና ስለተገኘች ክብሯ ከማን ሁሉ ይበልጣል? ከሰው ሁሉ ከፍጥረት ሁሉ ይበልጣል። የሚገርማችሁ ቅዱስ ኤፍሬም በረቡዕ ድርሰቱ ላይ እንዲህ አለ። ነጸረ አብም ሰማይ ወይረከበ ዘከማኪ፣ አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ ግን አላየም። ንጽሕናሽን ወደደ፣ አሻተተ፣ ደም ግባትሽንም ወደደ፣ የሚወደውንም ልጁን ወደ አንቺ ሰደደ አለ። የሚወደውን ልጁን ወደ ማን ሰደደ? ወደ ድንግል ማርያም። እግዚአብሔር ንጽሕት ሆኖ ያገኛት፣ ጽርይት ሆኖ ያገኛት የተቀደሰች ንጽሕት ዘር እመ አምላክ ወላዲተ አምላክ ናት። በእውነት አሁንም በረከቷ ይደርብን። ታዲያ ሁለተኛው ዛሬ በዓሏን የምናከብርበት ምክንያት ክርስቲያኖች ድንግል ማርያም ዛሬ በሰኔ ጎልጎታ የጸለየችበት ዕለት ነው። ምን ያደረገችበት አልኳችሁ? ሁለተኛው ክብረ በዓሉ ምክንያት ይሄ ነው። ድንግል ማርያም እንባዋን እያፈሰሰች እንዲህ ብላ መጸለይ ጀመረች። ልጄ ወዳጄ ሆይ እኔ እናት የምልህን ትሰማኝ ዘንድ እለምንሃለሁ። እምለምንህ ስለ ደጋግ ስለ ጻድቃን አይደለም፣ ስሜን ስለሚጠሩ መታሰቢያዬንም ስለሚያደርጉ ስለ ኃጥአንም ነው እንጂ። ልጄ ወዳጄ ሆይ ስሜን የጠራውን ዝክሬን የዘከረውን በመታሰቢያዬ ቀን ያመሰገነውን ዓይን ያላየውን ጆሮ ያልሰማውን ዋጋ ክፈለው አለች። ድንግል ማርያም እንዲህ ብላ ስትጸልይ አእየንቲሁ ለእግዚአብሔር ሀበ ጻድቃኑ ይላል ቅዱስ ዳዊት። የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ወደ ልመናቸው። መድኃኔ ዓለም ኢየሱስ ክርስቶስ ለእናቱ ተገለጠ። እልፍ አእላፍ መላእክትን ይዞ እንዲህ አላት፣ እናቴ ሆይ ምን ላደርግልሽ ትወጃለሽ? በስምሽ የሚማጸኑትን በስምሽ ልጃቸውን የሚሰይሙትን ስምሽን የሚጠሩትን እምርልሻለሁ። የሲኦልን እሳት አያዩም። ስምሽ በሚጠራበት ቀን በመታሰቢያሽ ዕለት ያመሰገነውንም ምስጋናውን ከመላእክት አንድነት አድርጌ እቆጥርለታለሁ ብሎ ለእመቤታችን ቃል ኪዳን ሰጣት። ትልቅ ቀን ነው። የመጀመሪያው በዓለም ዙሪያ ቤተ ክርስቲያን የታነጸችበት፣ በሁለተኛ እመቤታችን ከልጇ ለኃጥአን የምህረት ቃል ኪዳን ለእኔና ለእናንተ የተቀበለችበት ዕለት ነው። በእውነት ቃል ኪዳኗ ለሁላችን ይትረፈን። አሁን ትምህርቱን ለማሳጠር እመቤታችን ቅድስት ድንግል ማርያምን ሊቃውንተ ቤተ ክርስቲያን በብዙ ምሳሌ በብዙ አምሳያ መስለዋታል። የሚገርማችሁ የኖህ መርከብ ትባላለች እመቤታችን። የኖህ መርከብ አስቀድሞ የጥፋት ውሃ በመጣ ጊዜ ኖህ ይጠበቅበት ዘንድ እግዚአብሔር እንዳዘዘው ሰራ። ኖህ መርከብን ሰራ። በምድር ላይ 7 የሰማይ መስኮቶች ተከፈቱ። ንፍር ውሃ በምድር ላይ ይፈስ ነበር። በዚያም ሰዓት የኖህ መርከብ በውሃው ላይ ከፍ ከፍ አለች። ድንግል ማርያም የዚህ ዓለም ይሄ የጥፋት ውሃ የተሰኘ ኃጢአት በዓለም ላይ በፈሰሰ ጊዜ ያላገኛት ብቸኛይቱ የኖህ መርከብ በኃጢአት ላይ የተንሳፈፈች ንጽሕት በስጋሃ ወበህሊናሃ የተሰኘች በሷ ደግሞ በመርከቧ ውስጥ የሚገርማችሁ ነፍሳት ነበሩ። እያንዳንዱ ነፍሳት 2 አድርጎ ኖህ ወስዶ ነበር እና መስኮቷ 3 በሮች 3 ክፍሎች ነበሯት። የሚገርማችሁ የኖህ መርከብ አዳምን ወይም የአዳምን ዘር ከጥፋት አድናለች። ድንግል ማርያምም ከጥፋት አድናናለች። አሁንም ከጥፋት ተሰውራችሁ። ታዲያ ይቺ የኖህ መርከብ
የኖህንና ቤተሰቡን ዘር እንዳተረፈች አዳምና ወገኖቹ በሲኦል ተጥለው እንዳይጠፉ ድንግል ማርያም አተረፈች ሲሉ የኖህ መርከብ ይሏታል። ሁለተኛው እቺን ንጽሕት ድንግል ማርያምን ዕፀ ጳጦስ ይሏታል። የሲናዋ ዕፅ። የሚገርማችሁ ሙሴ ከግብፅ ፈርዖን እጅ ተሰዶ ተጨንቆ በነበረበት ሰዓት ወደ ግብፅ ወደ ሲና ተራራ ሸሸ። ይገርማችኋል፣ ሙሴ ሸሽቶ የበግ ጠባቂ ነበር። እግዚአብሔር ማንንም አይንቅም ወገኖቼ። እግዚአብሔር የተናቁትን ከፍ ከፍ የሚያደርግ አምላክ ነው። ሙሴ በግ ሲጠብቅ በተራራ ላይ አንዲት ዕፅን ተመለከተ። ዕጿ በእሳት ውስጥ ትነዳለች፣ እሳቱም በዕጿ ላይ ይነዳል። ነገር ግን ያችን ዕፅ እሳቱ አላቃጠላትም፣ ዕጿም ደግሞ በእርጥበቷ እሳቱን አላጠፋችውም። ይሄ ራእይ እንዴት ታላቅ ነው! ሄጄ ልመልከተው አለ። የሚገርማችሁ ሙሴ ወደዛ ተራራ ቀረበ። እንዲህ የሚል ድምፅ ሰማ። ይህ ስፍራ የተቀደሰ ነውና ጫማህን ከእግርህ አውጣ። ቅዱስ አንድ የቤተ ክርስቲያናችን ሊቅ ሲናገር ስለ ድንግል ማርያም ለማሰብ በተነሳው ጊዜ ሕሊናዬ እንዲህ ይለኛል፣ ይህች ቅድስት ንጽሕት ናትና አእምሮህን በውስጥ ያለውን ኃጢአት አውልቅና እሷን ማሰብ ጀምር ያሰኘኛል ይላል። ድንግል ማርያም ያ ዕፀ ጳጦስ ወይም ያቺ የሙሴ ያያት ዕፅ እሳቱ ቅጠሏን እንዳላጠፋት መለኮት በስጋዋ ባደረ ጊዜ ድንግል ማርያምን አላቃጠላትም። ድንግል ማርያምም ስጋን በወሰነችው ጊዜ መለኮት አልተለወጠምና ድንግል ማርያምን ዕፀ ጳጦስ እንላታለን። ሌላው ድንግል ማርያምን ሕዝቅኤል ያያት የተዘጋች ደጅ። የሚገርማችሁ ቅዱስ ኤፍሬም ሶርያዊ ሕዝቅኤል ነቢይ ኮነ ስማ በእንቲአሃ ወይቤርኢኩ አለ። ሕዝቅኤል የተዘጋች ማህተም ያለባትን የምስራቅ ደጅ በምስራቅ አየው፣ እነሆም በዚያች ደጃፍ ተዘግታ ነበር፣ በሷም ውስጥ ከኃያላን ጌታ ከእግዚአብሔር በቀር ማንም አልገባባትም። ድንግል ማርያም ከእግዚአብሔር በቀር በውስጧ የገባ የለም። ያቺ ሕዝቅኤል ያያት ደጅ እግዚአብሔር እንደተዘጋባት ገብቶ እንደወጣ ሁሉ ድንግል ማርያምም ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ጌታን ስትጸንስ ድንግልናዋ አልጠፋባትም። እናም ምን ትባላለች? የሕዝቅኤል ደጅ በሉ እስቲ ሁላችሁም። የማን ደጅ? አልሰማችሁም? የማን ደጅ? የሕዝቅኤል ደጅ። የመጨረሻው ቅዱስ ያሬድ ድንግል ማርያምን እንዲህ ብሎ ይመስላታል። ማርያምሰ ተሃቱ ውስተ ከርሱ ለአዳም ከዕንቆ ባህሪ ጸዓዳ። ማርያምስ በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራ ነበር። ምን ትል ነበር? ሕይወታችሁን ታብራላችሁ። አራሜን በሉ። አልሰማዋችሁም? ድንግል ማርያም የሁላችን ሕይወት ታብራለን። በአዳም ወገብ ውስጥ ሳለች ርኩሰት ያላገኛት ጥንተ አብሶ ያላደፈባት ድንግል በህሊናሃ ወድንግል በስጋ የሆነች እማ አምላክ ወላዲታ አምላክ ናት። ስለዚህ ምን ትባላለች? በአዳም ገላ ውስጥ ያላደፈች ነጭ ዕንቁ እና ድንግል ማርያም በአዳም ገላ ውስጥ እንደምታበራ ሁሉ የጨለመብንን ሁሉ ቅድስት ድንግል ማርያም ለሁላችን ታብራልን። የመጨረሻው የትምህርታችን ማጠቃለያ ደክሟቸዋል? እስቲ በአንድ ድምፅ ማርያም በሉ እስቲ። አልሰማችሁ? ማርያም። ድንግል ማርያም ሁላችን እንደጠራናት አቤት ትበለን። ድንግል ማርያም እሞሙ ለሰማዕት ትሰኛለች፣ የሰማዕታት እናታቸው። እስቲ በሉ ሁላችሁም የሰማዕታት። አልሰማችሁም? የሰማዕታት ሞገሶሙ ለሐዋርያት እሞሙ ለሰማዕት። ድንግል ሆይ አንቺ የሐዋርያት ሞገሳቸው የሰማዕታት አክሊላቸው ነሽ ይላታል አባ ሕርያቆስ። ድንግል ማርያም የሚገርማችሁ በሕይወቷ ያላየችው መከራ የለም። ስደት ነው ቢሉ ድንግል ማርያም ልጇን ብላ ከእስራኤል እስከ ግብፅ ተሰዳለች። ረሃብ ነው ቢሉ እሷ ተጠምታለች፣ ተርባለች። ጭንቀት ነው ቢሉ ልጄን ይገሉብኛል ስትል ድንግል ማርያም ተሰቃይታለች። ንገሯት ለወላዲታ አምላክ፣ እማ አምላክ ሆይ ስደት ከሆነ ስደተኛ ነኝ፣ ጭንቀት ከሆነ መጨነቅን አንቺ ታውቂያለሽ፣ መጎስቆል ከሆነ ጉስቁልናን አንቺ ታውቂያለሽ። የአምላኩ እናት ሆኜ ሳለው እንዴት ይሄ ሁሉ መከራ ይደርስብኛል ሳትይ ይህን ሁሉ መከራ የተቀበልሽ እኔ ኃጢአተኛው ልጅሽን ተመልከችኝ። ተሰድጃለሁ፣ ተጨንቄያለሁ። አዎ መከራ ጸንቶብኛል። ድንግል ማርያም አንቺ ግን ሐዘነ ልቡናን የምታቀይ ነሽ።
ድንግል ማርያም ልቡናን ሐዘን ታቀላለች እና ድንግል ማርያም ሆይ የልቤን ሐዘን አቅይልኝ በሏት። የሁላችን የልቡናችን ሐዘን ታቅልልልን። ታዲያ ድንግል ማርያም የሰማዕታት እናታቸው የምትሰኘው በመከራ የጸናች መከራን የታገሰች መከራን የተቀበለች እናት ስለሆነች ነው። እና ድንግል ማርያም በሕይወታችን ውስጥ ያለውን ፈተና ሁሉ በቸርነቱ ታስወግድልን። እንግዲህ እግዚአብሔር አምላክ ከቅድስት ድንግል ማርያም ልመናዋን፣ ክብሯን፣ በረከቷን፣ አማላጅነቷን ያሳድርብን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ማን ይርዳን? ሙቀት ስለሆነ ደክሟቸዋል። ከዚህ በላይ አናበዛም።